ውድ የሚዲያ ተከታይ ደንበኞች በሙሉ ዛሬ ደግሞ እንግዲህ ከሀበሻ ከእጽዋት ከምርምር ቦታ ነው ያለን የምንገኘው። ከዚህ ከእጽዋት ከምርምር ቦታዬ ማሳያችሁ ይህን እጽዋት ነው። ይህ እጽዋት እንግዲህ እስካሁን ድረስ ሁሉም ባህል መድኃኒት አውቃለሁ ይላል። እስካሁን ያልተነገረለት ያላየው ያላወቁት ነው። ይህ እጽዋት እንግዲህ ምንድን ነው ካላችሁ እዩት። ላንቁሴ አይደለም፣ በደንብ አለዩት። ላንቁሴ እንዳትሉት። ይህን እጽዋት በጣም ዘርፈ ብዙ የሆነ እጽዋት ነው። ይሄ አበዛንጣ ይባላል። አበዛንጣ ማለት እንግዲህ ይሄ ነው። እንደ ላንቁሴ ያለ ነው። ይሄ ለብዙ እንግዲህ ጸጉርን በደንብ አድርጎ የሚያሳምር ከምንም በላይ ማለት ነው። ለፀጉር ቅባት ይሆናል። እንዲሁም ደግሞ ለመድኃኒት ለተለያዩ ነገሮች እንጠቀምበታለን ማለት ነው። እንግዲህ እጽዋት እዚህ ቦታችን ላይ በጣም ለምቷል። አበዛንጣ ሀረጉ ትልቁ ነው። ይሄ ወተት አይወጣውም፣ እዥ አለው። አበዛንጣ ማለት ይሄ ነው። እስቲ ንገረን እያላችሁ ቲክቶክ ላይ ብዙ ሰዎች ነግራችሁኛል። እንግዲህ አበዛንጣ ማለት ይሄ ነው። እኛ የምናውቀው ይሄ ነው። ሌላ ሀረግ አለ። አበዛንጣ ወደ 7 አይነት ናቸው። ከሰባቱ አንዱ ይሄ ነው። ይሄ ግን ንጹህ ነገር ገቢር ያለው የሚሰራ ያለው ገቢር ነው። አንደኛው ዋናው ይሄ ነው። እንግዲህ አበዛንጣ ማለት እንግዲህ ይሄ ነው። ብዙዎች የጠየቃችሁኝ ይሄን ይመስላል። እንግዲህ ሀበሻ የእጽዋት ከምርምር ቦታችን ላይ ብዙ ዘርፈ ብዙ የሆኑ እጽዋቶች ያዳቀልን እንገኛለን ማለት ነው። እዚህ ላይ ደግሞ ካሜራማን እንቱ ያሳዩዋቸው፣ ይሄን ዝቅ ብሎ ያሳዩዋቸው። ይሄ እጽዋት ደግሞ በጣም የተለየችኝ እንደምታዩት ሰው ትይዛለች። ገጠመኝ ያገኘኋት እዚህ ላይ አሁን መኖር አለ በብዛት። ይቺ ምንድን ናት? አያችኋት እንዴት እጅ እንደምትይዝ? ያት ይቺ አያችኋት አርጋ እንደምትይዝ አምጭብር ትባላለች። አንጨብር ወይም አምጭብር ትባላለች። በጣም አደገኛ የሆነች ንጹህ ነገር ናት። ይሄ ደግሞ አበዛንጣ 3 አይነት ፍሬ የሚያፈራ ነው። ዝቅ አድርገው ያሳዩዋቸው ካሜራው። ያዩዋቸዋት ይቺ እነዚህ ፍሬያቸውም የተለያየ ነው። እዩት እንግዲህ አንድ ዛፍ ናቸው። ፍሬያቸውን እዩዋቸው። አያችኋቸው? ፍሬያቸውን እዩት፣ ልዩነታቸውን እዩት። ዛፉ አበዛንጣ፣ ይሄም ደግሞ ስሩ ቀዩ አበዛንጣ ይሄ ነው። ያኛው ሀረጉ ነው። ይሄኛው ደግሞ እንግዲህ ጎርጠብ የሚመስለው የሚባለው ይሄ ነው። በጣም ይሄ ደግሞ በጣም አደገኛ የሆነ ነው። በጣም ንጹህ ነገር ነው። ይሄን ይመስላል። እንግዲህ ደግሞ ወደ ሶስተኛው እንግዲህ ላሳያችሁ ደግሞ ዛሬ ደግሞ ማሳያችሁ ይቺን እጽዋት ነው። ይቺን እጽዋት እንግዲህ በደንብ አለዩዋት። ይቺን እጽዋት አያችኋት? አያት እቺ አሁን ምንድን ናት? እጽዋት እንግዲህ እቺ ደግሞ አረጓ ሎሚ እሸት ትባላለች። አረጓ የሎሚ እሸት የአይጥ ጀሮ አይደለም። የአይጥ ጀሮ አያት እዚህ ላይ አይደለም የምትሆነው፣ መሀሉ ላይ ነው። ግንዱም ቀይ ነው። ያ አይገናኝም። አያችሁታል? ብዙ ሰዎች አሁን የአይጥ ጀሮ ነው እያሉ ይሸወዳሉ። የአይጥ ጀሮ አይደለም። የአይጥ ጀሮና እንግዲህ እቺ ልዩነቷን እንድታለዩዋት ነው። በጣም የተራራቀ ነው። እዩት። እንትም ደግሞ አሁን ያላችሁት ልዩነቱን አሳያችኋለሁ ከፈለጋችሁት። ይሄኛው ግን ሀረጓ ትክክለኛ ሀረጓ ናት ያልኳችሁ። ሀረጓ ማለት ይችኛት ሌላ ናት። ይችኛት ትክክለኛዋ ይች ነች። ብዙ ሰዎች የአይጥ ጀሮ ነው እያሉ የሚሸወዱ የአይጥ ጀሮ አይደለም። የአይጥ ጀሮ ካገኘው ደግሞ አሳያችኋለሁ ማለት ነው። የሎሚ እሸት ሀረጓ ናት እቺ። እንግዲህ ሀበሻ ከባህል ሕክምና ላይ ይሄ እንደምታዩት ደግሞ ሀረግ ደግሞ እንግዲህ ይሄ አብታ ይባላል። ብዙ ጊዜ ብዙ ሰዎች ዝም ብለው ይጠይቃሉ። አብታ ማለት እንግዲህ ይሄ ነው። በጣም ጠሩ ሀረግ አይደለም፣ የተለየ ነው። አብታ ማለት እዩት። ይሄ የምታዩት ነው አብታ። እንግዲህ ይሄ ደግሞ በጣም ቅጠሉ ዘርፈ ብዙ ጠቃሚነት ያለው ነው። ብዙ ነገሮችን የምንጠቀምበት አብታ ይባላል ማለት ነው። አብታ እንግዲህ ይሄ ነው። እዩት፣ አለዩት። እንግዲህ ሀበሻ ባህል ሕክምና ተቋም ተጠርምት አለ የምንለው ነገር እያመጣን ከየቦታው ላይ እየተከልን እንገኛለን ማለት ነው። ብዙዎቻችሁ የመጣችሁ ማጣችሁ መጥተው የጎበኙት አሉ። መጥተው የጎበኙ በአካል ያዩ አሉ። ማየት ማመን ስለሆነ
እንግዲህ የተለያዩ እጽዋቶችን እየተከልን ነው የምንገኘው ማለት ነው። ማንኛውም ሰው መጥቶ ማየት ማመን ነው ማለት ነው። አራተኛ እጽዋት ደግሞ ማሳያችሁ ይችን እጽዋት አያችኋት? ያት ይችን ዝቅ ብሎ ማሳያችሁ። ያት ይች እጽዋት ምንድን ናት? ያት አያችኋት? ይች እጽዋት አያችኋት? ያት ይች ሁላ ቅጠሏ ዘርፈ ብዙ ነው። ይህ እጽዋት በጣም አደገኛ የሆነ በጣም ከባድ ነው። እፀ ሲኦል ማለት ይሄ ነው። እፀ ሲኦል ማለት እንግዲህ ማንኛውም ቁስል ሆነ ማንኛውንም ቦጫጭቆ የሚጥል አሲድ ማለት ነው። በተለይ እንግዲህ አልድ እንዳለ ለችፌ ቦጭቆ የሚያድን አደገኛ የሆነ እጽዋት ነው። እንግዲህ እፀ ሲኦል ማለት ይችላል። በጣም ዘርፈ ብዙ ለብዙ ነገሮች የምንጠቀምባት በሆድ ፈጽሞ የማይታሰብ ነው። በሆድ ለመስጠት አይታሰብም። ብዙ ሰዎች አሁን አንዳንድ እጽዋትን የሚበላ እያደረጉ የሚሰጡ ሰው አለ። ይሄ ስህተት ነው፣ አይሆንም። ይበላል አይበላም ወይ ብሎ መጀመሪያ መጠየቅ። ከጠየቃችሁ በኋላ ነው እንግዲህ የሚበላና የማይበላውን የሚሰጠውን ማወቅ። ይሄ እፀ ሲኦል ሲቃል ያሳያችሁ። አሁንም ደጋግማችሁ ያሳያችሁ። ይሄ አይበላም። አሁን ሂርና ወይም ሰመኒና ነው ምናምን እያሉ የሚለቁት እጽዋት አለ፣ የምናውቀው እጽዋት። ይሄ አሁን አይበላም። በጣም ከምን በላይ አሲድ ስለሆነ ማለት ነው። ይሄ ነው። ይሄ ለምሳሌ አሁን ጎርጠብ ነው። ጎርጠብ ይበላል፣ መጠን አለው፣ ዶዝ አለው። ይሄ ግን በሆድ ፈጽሞ የማይታሰብ ስለሆነ ጥንቃቄ ማድረግ አለባችሁ ማለት ነው። ዝም ብላችሁ መስጠት የለባችሁ ማለት ነው። እንግዲህ ደግሞ አምስተኛው ነው እጽዋት ደግሞ እዚህ ላይ ዷዷቴ የሚባል እጽዋት ላሳያችሁ። ዷዷቴ ማለት ይሄ እጽዋት ነው። ይሄ እጽዋት እንግዲህ ከእስከ ዳር ድረስ ነው በቅሎ የሚገኘው። ይሄ ያያችሁ ነው። ይሄም ታዩ ዝቅሎ ያሳያችሁ። ይሄ እጽዋት እንግዲህ ዷዷቴ ማለት ይሄ ነው። በጣም ጠቃሚ ነው። ለምን ይሆናል? አሁን ማንኛውም ቁስል እበጥ በጣም ያስቸግራችሁ ይሄንን ቃጭጮ ቢያስሩት ወዲያውኑ ሰብስቦ የማድረቅ የአቅም ያለው ዷዷቴ ማለት ይሄ ነው። እንግዲህ በጣም ጠቃሚ እንጨት ነው። ይሄም አሁን ተራ እንጨት ነው ተብሎ እንላለን። በነገራችን ላይ እግዚአብሔር ያበቀላቸው እጽዋቶች ለሰው ልጅ ለእጽዋትም ለሁሉም ለደህንነት ምድር ያበቀለቻት ሙሉ እጽዋት በሙሉ ያለው ሁላ ጠቃሚ ነው። የሚወርቅ ነገር የለውም። እኛ ለእያንዳንዱ ሙያውን ስለማናውቀው ነው እንጂ ሙያውን ላወቀ ሰው የሚወርቅ ነገር የለውም ማለት ነው። እና ጠቃሚ ነው እጽዋት። ማንኛውም ነገር ዝም ብሎ የበቀለ ነገር የለም። አረም ነው የምንለው ሁላ መድኃኒት ነው። አሁን እንደነገርኳችሁ ማለት ነው። ይሄ ለምሳሌ አሁን አረም ነው የምንለው አይደለ? ግን ጠቃሚ እጽዋት ነው። ጠቃሚ የሚሆን እጽዋት ነው። ብዙ ነገር አለው የእጽዋት። አሁን ለብዙ ነገር እንጠቀመዋለን። ግን ሳር ነው። ይሄም ራሱ አሁን ለምሳሌ ምንድነው ብንለው እንጠቀምበታለን። ይሄ እጽዋት ለምሳሌ ሁሉም ነገር ምድር ያበቀለው ዝም ብሎ የበቀለ አይደለም። ለእንስሳትም ለሰው ልጅም ለሁሉም እግዚአብሔር የሰጠው ጸጋ ነው እጽዋት። ይሄን ይመስላል እንግዲህ። ይሄንን እጽዋት ላይ ተቀደም እንደነገርኳችሁ መጣው የጎበኙ አሉ። ወደፊት መጣችሁ መጎብኘት የምትችሉ ስልክ ቁጥር ልስጣችሁ 0911 59 49 27 49 0912 01 39 55 0912 01 39 55 0911 59 27 49 ነው። ሀበሻ የባህል ሕክምና ዘመጋቢ ጥባት ነኝ። አድራሻችን ደብረ ማርቆስ ትልቅ ሆቴል ፊት ለፊት ነው የምንገኝ። መጣችሁ መጎብኘት ትችላላችሁ፣ ልምምድ ማድረግ ትችላላችሁ ማለት ነው። እዚህ ላይ ነው አንዳንድ የማሳስበው የማይበላና የሚበላዎችን ቲክቶክ ላይም ሆነ ዩቲዩብ ላይ ማንኛውም ቻናል ላይ ስትለቁ የሚበላና የማይበላ ብናውቅ ደስ ይለኛል። እኔ አሁን ብዙ ሂርና የሚባል እጽዋት አለ ለሆድ እየተባለ አሁን ያ በጣጥሶ ነው የሚጥል፣ አይታሰብም፣ አይበላም። እንደዚህ ያሉ እጽዋቶችን ባታስተላልፉ ምክሬን እለግሳለሁ። በሌላ እጽዋት በሌላ ፕሮግራም እስከምንገናኝ ቸርን ሰንብት። አመሰግናለሁ።